ባሮኬ አንስቷል። እንዴት ከምን አንግል ነው የሚለውን እንግዲህ አብዛኞቻችሁ ቪዲዮ ያለውን ሰምታችኋል። ሰው የተሰጠውን መረጃ ይይዛል። ያንን መረጃ ምንድነው የሚለውን ያጣራል። ይሄ ደግሞ ጉዳዩ የሁላችንም የቤተ ክርስቲያን ጉዳይ ስለሆነ ፊት ለፊት ይዤ ለመውጣት ያስገደደኝ አንደኛው አግባብ ያ ነው። ሁለተኛ ከኪያ ጋር ምንም የሚያገናኘን ነገር የለም። ከዚህ በፊትም ያው አንዳንድ የቤተ ክርስቲያን ልጆች ነን። ነገር ግን በአገልግሎትም ይሁን በሌላ በጉባኤ እንኳን ተገናኝተን አናውቅም፣ እንደ እውነታው ማለት ነው። እሱም በኋላ የሚነግራችሁ ይሆናል ማለት። ስለዚህ ይሄን መረጃ ይዤ እንድወጣ የሚያስገድደኝ ነገር በሱ ላይ አንዳችም መጥፎ የሆነ እሳቤ ወይም ደግሞ መጥፎ ነገር የለም ማለት ነው። ስለዚህ ወደ መረጃው ልግባ። እህታችን ከ2 ወር ከ15 ቀን ወይ እንደዛ አካባቢ ይሆናል ይህንን መረጃ የሰጠችኝ። እንደዚህ ሆኛለሁኝ በቤተ ክርስቲያን በደብረ ሊባኖስ ስር ሆኖ አንድ ወንድም እንደዚህ አድርጓል እና ይሄን ደግሞ ለማጋለጥ ያን ሰው 1 ሚሊዮን ተከታይ ነው ያለው። እንደዚህ ነው ብለን ብንናገርና ብናወራ የሚሰማን የሚቀበለን ሰው እና ለብዙ ቲክቶክ ላይ ላሉ ወንድሞች እህቶች ነግሬያቸዋለሁኝ። ስለዚህ ምንም መልስ አልሰጡኝም። እስቲ አንተ ብታጋራው ስትለኝ እንደ አንድ ወንድም እንደ አንድ የቤተ ክርስቲያን ልጅ ማድረግ የነበረብኝ እሱን በውስጥ ማውራት ነበረ። በ41 ቤት በኋላ ይመልሷል ፉፉ በሚል ስልክ በ41 ቤት የደወልኩልን የነበርኩኝ፣ ሜሴጅ ያረኩለትም እኔ ነበርኩኝ። በ11 ቤት ከዛ በኋላ ያዋራሁትም እኔ ወንድም ነኝ፣ የቤተ ክርስቲያን ልጅ ነኝ። አንተ ከ1 ሚሊዮን ተከታይ በላይ የሰራበትን አካውንት አደጋ ላይ ነው የሚወድቀው። ስለዚህ ወንድሜ ይሄን ነገር አስተካክልና ከእነሱ ጋር በውስጥ ተነጋገር። እንዲህ አይነት መረጃ እኔ ጋር መጥቷል ብዬ አስቀድሜ ነግሬዋለሁ። ምክንያቱም በኋላ እኔንም ስለሚጸጽተኝ ማለት ነው። ለምን ወንድሜ ነው፣ የቤተ ክርስቲያን ልጅ ነው። ከዛ ያን መረጃ እንዳያችሁት እንግዲህ በማስረጃ የተቀበልኩትን ያንን በመረጃ የተቀበልኩትን ነገር ቀጥታ ወደ ሚዲያ ይዤ ወጣሁ። ያን ወደ ሚዲያ ይዤ ከወጣው በኋላ ጂኤስ እዚህ ጋር የምታዩዋትም እህታችን ይሄን መረጃ ከወጣ በኋላ ነው እሷም የመጣችው። ከዛ በኋላ ሌላም እንግዲህ ምናልባት በኋላ ከመጣች ሃናን ቀደም ነበረች አለሁኝ ብላ ነበረ። ሃናን ከዛ ከእህት ሉዋም በኋላ የሁለቱም ሐሳብ መጣ ማለት ነው። ለምን ሶስቱም ጋር ተመሳሳይ ሐሳብ አለ። ተመሳሳይ ሐሳብ ምንድነው? አንደኛዋ ኦሬዲ ገንዘብ ሉዋም እህታችን ገንዘብ ሰጥታ ተበልታለች። ሌሎቹ ግን የሚያቀርቡት ሐሳብ ነበረ። እሱ ሉዋምን ያላትን ሐሳብ እነሱ ጋር ወስዶ አቅርቦት ነበር ያንን ሐሳብ ማለት ነው። እንደዚህ እኮ ገንዘብ ብትከፍሉ እንደዚህ ቢሆን እኮ ይሄ ይሆን ነበር የሚለውን ሐሳብ ማለት ነው። ስለዚህ የሉዋም ብቻ ቢሆን ኖሮ ኢትስ ኦኬ ተብሎ ይታለፋል። ከዛ በኋላ ይሄ መረጃ ሲወጣ የሁለቱም እህቶች ሐሳብ መጣ ማለት ነው። ስለዚህ ይሄ ነገር በቤተ ክርስቲያን ውስጥ ሆኖ ለምን ይደረጋል? ለምን ይፈጸማል? አዎ ሰዎች ነን፣ ደካሞች ነን። እሱም ስቶ ሊሆን ይችላል። እኔም እንደ ሰውኛ እስታለሁኝ። ስለዚህ ይሄ መሆን የለበትም የሚለው አግባብና የደብረ ሊባኖስም ስም ስለተጠራ የአባቶችም ስም ስለተጠራ ያንን ሐሳብ እንግዲህ ወደ ሚዲያ ይዤ የወጣሁት ማለት ነው። ስለዚህ ይህን ሐሳብ የኔ ሐሳብ ብቻ ስላልሆነ ነው ማለት ምንድነው እንደዚህ አይነት ክስተቶች የነገይቱንም ቤተክርስቲያን ብዙ ምዕመናን የሚሰናከሉበት ነገር እንደሆነ አውቃለሁ። ይሄ ነገር ግን መቆም ካለበት እዚህ ጋር ቢቆም መልካም ነው ከሚለው የሐሳብ ነው ይሄንን ነገሮች ውስጥ የገባሁትና ስለዚህ በይበልጥ ደግሞ እዚሁ ላይቭ ላይ ስላሉ እህቶች እኔም ሰዓት እንዳልይዝባቸው ማለት ነው የራሳቸውን ሐሳብ እኔ ካልኩት ጋር ተርሰው መናገር ይችላሉ። ባሮኬ እንዳላረዝመው ብዬ ነው። ያው ቪዲዮን አብዛኞቻችሁ ስላያችሁት ድምጼ ይሰማል አይደለ? እናመሰግናለን። እግዚአብሔር ይስጥልን። እህቴ ጂኤስ ናት ወይስ ሉዋም ናት? ማለት ይሄ ጉዳይ ወደ አንተ ሲመጣ ጂኤስ ናት? መጀመሪያ ሉዋም ትቀድማለች። ሉዋም ማለት 1.1 ምናምን ያለችዋ ልጅ ማለት ነው። እሺ፣ ስለዚህ እህታችን አንደኛ ቪዲዮ አብሪልን። ከዛ ቪዲዮን ካበራሹ በኋላ ከመጀመሪያው እስከ መጨረሻው ምን እንደተፈጠረ ይሄው ወንድማችን ኪያ እዚሁ አለ ትነግሪናለሽ ማለት ነው። የምትነግሪን ለእኛ ብቻ ሳይሆን እሱን ለሚከተሉትም እዚህ ውስጥም ላሉ ኦርቶዶክሳውያን እውነቱ መገለጥ እውነቱ መታየት ስላለበት ፍርዱ እግዚአብሔር ነው። ግን ደግሞ ምናልባት
እኔም የምናገረው ነገር ይኖረኛል ስለሚል ኪያ አንቺ በቪዲዮ ትገለጪና ከዛ በኋላ ያለውን ነገር ትነግሪናለሽ። እህቴ ሉዋም መሪያ ሁላችሁም እዚህ ላይ ለተገኛችሁት ማለት መጀመሪያ እንትን ማለት የሚፈልገው ቪዲዮ እንደማላበራ ከታዳይል ጋር ተነጋግረናል። ምክንያቱም ለኪያ ማቀርብለት አንዳንድ ጥያቄዎች አሉ ማለት ከሱ የምሰማቸው መልሶች አሉና ቪዲዮ ማላበራበት ባሩኬ የራሴ ምክንያት አለኝ። ከዛ በተረፈ ግን በመጀመሪያ ደረጃ ሁላችሁንም በቤተ ክርስቲያን ስም እዚህ ጋር ጥፋት ያጠፋው ኪያ ብቻ ሳይሆን ትልቁ ስህተት ቤተ ክርስቲያን አሰድቤያለሁ። አዎ እውነት ነው፣ አሰድቤያለሁ። እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ከልቤ በእግዚአብሔር ፊት ይቅርታ ጠይቃለሁ፣ ቤተ ክርስቲያኗን በዚህ ስም በማስነሳቴ ማለት ነው። ከዛ በተረፈ ለቪዲዮ ያው መጨረሻ ላይ ማብራት ትችላለሁ፣ ችግር የለብኝም። ያለውን መረጃ ሙሉ መረጃ ከታዳይል ጋር ተለዋውጠናል እና እኔ ሲጀምር ከኪያ ጋር ወይ ከስንታየው ጋር እማቀው አንድ ሴትዮን እርዳታ ፊት ለፊት እንትን ያቀረባቸውና በዛ የተነሳ ነው የተዋወቅነው። ብዙ ከማውራታችን የተነሳ ወደ ሌላ ግንኙነት ገብተናል። አዎ ሌላ ሪሌሽንሺፕ ውስጥ ነበርን። ይሄ የማይካድ እንትን ነውና ምክንያቱም አንዳንድ ቪዲዮዎችንም ለታዳይ ልኬለታለሁ። ከዛ በኋላ ምንድነው የተፈጠረው ባሩኬ? ምክንያቱም እኔ ነኝ ቤተሰቤን እዚህ ነገር ውስጥ የከተትኩትም ደግሞ እኔ ነኝ። ኪያ ሙሉ ለሙሉ አምኜዋለሁ። በቃ የራሴ ሰው ነው፣ አምኜዋለሁ። እንደዚህ አይነት ስህተቶች እንደማይፈጠሩ እርግጠኛ ሆኜ ነው እዚህ ነገር ውስጥ ስገባ። ሲቀጥል ኪያን የማውቀው ምንድነው 7 ዓመት ታኖሯል። ነጭ አስማት ይሰራል፣ አይኑ እንደሚያበራ ያንን ደግሞ እራሱ በላከልኝ እንትኖች መረጃውን ማለት እኔ እና እሱ በተለዋወጥ ነው ለታዳይል ልኬለታለሁ። ታዳይል ጋር አለ እና ምንድነው ያለ መረጃ አልከሰስኩትም። አሁንም ይህንን ልጅ ከኪያ ጋር ምንም አይነት ጸብ የለንም፣ ምንም አይነት ችግር የለብንም። ለገንዘቡም አይደለም ጥያቄ፣ ገንዘብ ይመለስልን ሳይሆን ልክ እንደኔ የተጎዱ እህቶች ስለሚኖሩ መጀመሪያ ይቅርታ ጠይቅ ነው። በቃ ቤተሰቡን ይቅርታ ጠይቅ። የወሰድከው ገንዘብ አግባብ ያለው ገንዘብ አይደለም፣ ገንዘብ አይደለም እና የበላኸው መልስ ነው። በቃ ቤተሰቡንም ይቅርታ ጠይቅ ነበር ያልኩት። በውስጥ ብዙ አናገርኩት። ምንድነው ዛቻና ማስፈራሪያን የነበረው ምንም ነገር አታመጭም የሚል ንግግር ነበር የሚያደርገው የነበረው። በኋላ ላይ ነው ወደ ሚዲያ ያመጣሁት። በቃ ሌላ ሰው እንዲማርበት ነው እንጂ ሌላ ችግር ኖሮብኝ አይደለም ከኪያ ጋር ማለት ነው። ግን አሁንም የገንዘብ ጥያቄ ሳይሆን ልክ እንደኔው የተበሉ ሌሎችም ሴቶች ያለቀሱ ሴቶች ስለሚኖሩ ያደረጋቸው ስህተቶች እንዳሉ ሆነው ይቅርታ ይጠይቅ ነው እንጂ እኔ ገንዘቡን ሶሻል ሚዲያ ላይ ገንዘብ ታስመልሱልኛላችሁ ወይ ሌላ ነገር ሳይሆን የኔና የሱ ጉዳይ በህግ ተይዟል፣ በህግ ተይዟል። አሁንም እዚህ ጋር ብዙ መረጃ መሰብሰብ የሚችል ሰዎችም ስላሉ ምክንያቱም ከስሙን ለማጥፋት የሄድኩበት ርቀት የለም። እሺ ወይ ምን ታረጊልናለሽ መሰለሽ? አሁን ቪዲዮ ማላበራው እሱን መጠየቅ የምፈልጋቸው ጥያቄዎች አሉ። ነገር ግን ማብራት እችላለሁ። ዞሮ ዞሮ ወደ መጨረሻ ላይ አበራለሁ እያልሽን ነው? አዎ። መልካም። አሁን ነገሩን ሽፍንፍን አይደለም የምንፈልገው። ማለት ምንድን ነው የተፈጠረው? ግንኙነታችሁስ ምንድን ነበረ? አሁን ነጭ አስማት እሰራለሁ ምናምን ብሏል አይደለ? ምናምን የተባለው ማለት ነው። ግን እያንዳንዱን ነገር ዲቴል እንድትነግሪ ነው የምንፈልገው። ማለት ዲቴል ይሄ ነበር ግንኙነታችን፣ በዚህ ጊዜ ተገናኘን፣ በዚህ ጊዜ ተዋወቅን፣ በዚህ ጊዜ ደግሞ እንዲያደርጋለሁ ብሎኝ ይህንን አይነት ገንዘብ ይህን ያክል ብር በላኝ የሚለውን አይነት ነገር። ምክንያቱም ታዳይል የገለጣቸው ነገሮች አሉ ቪዲዮ ላይ ወጥቶ ማለት ነው። አንድ የኮሜንት ዝጉልኝ። ታዳይል የገለጣቸው ነገሮች አሉ። ታዳይል በገለጠበት ልክ ደግሞ አንቺም ልትነግሪን ይገባል ማለት ነው፣ እንደ እውነታው ከሆነ ማለት ነው። ስለዚህ ታዳይል የገለጣቸው ነገሮች አሉ። 1.1 ሚሊዮን ብር መበላቱን፣ ደብተራ መተተኛ መሆኑን፣ ደብተራ እያንዳንዱን ሊስት አድርጎ ነው ታዳይል የገለጻቸው በቪዲዮ ላይ። በደንብ ነው የሰማው፣ ደጋግሜ ነው የሰማው። ያንን ነገር ከመጀመሪያው እስከ መጨረሻው ከነገርሽን በኋላ ላይ ለኪያ ስንሰጠው ኪያ ደግሞ የተፈጠረውን ነገር የሚነግረን ማለት ነው። አሁን እኛ ገለልተኛ ሰዎች ነን። ገብቶሻል አይደል? አሁን እዚህ ውስጥ የመጡ ሰዎች አሉ። እኔ ማዝንባቸው እንደዚህ
በቃ ማለት ቁጭቴ ይህንን ላይቭ እንዲህ እንድከፍት ያደረገኝን ነገር ወደ በኋላ የምናገረው ይሆናል። ነገር ግን አሁን የእናንተ ጉዳይ ነው። የእናንተ ጉዳይ ማለቅ አለበትኝ። የእናንተ ጉዳይ ላይ ደግሞ አሁን የገቡ ሰዎች አሉ። በቪዲዮ በጣም ብዙ ነገር ተብሏል። ስለዚህ እያንዳንዱን ነገር ሊስት አድርገሽ ፌዝ 1 ፌዝ 2 እያልሽ እንድትነግሪኝ ነው የምንፈልገው። ይኔት